ሰላም ጤና ቤተሰቦች እንዴት ናችሁ? እንኳን ወደ አዶቤ አካዳሚ በሰላም መጣችሁ። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መተናል ማለት ነው። ዛሬም ፕሮፌሽናል የሆነ ሎጎ እንሰራለን። ዛሬ የምንሰራው ምንድነው የአፕል ሎጎ ነው የምንሰራው ማለት ነው። ስለዚህ አፕል ሎጎ እንግዲህ ውስብስብ ነገር ነው ማለት ሰርክሎችን ነው የምንጠቀመው። ስለዚህ ሰርክልን ብቻ በመጠቀም የአፕል ሎጎን እንሰራለን ማለት ነው። ስለዚህ በቀጥታ ወደ ኢሊፕሳችን ውስጥ እዚህ ጋር ትገቡና ኢሊፕሳችሁን ክሊክ ታደርጋላችሁ። ዘን ሽፍት ይዛችሁ ድራግ ማድረግ ማለት ነው። ሰርክል እንዲመጣለን ሽፍትን ይዛችሁ ድራግ ታደርጋላችሁ። ከዛ ወደ ፈርስት ላችሁ ትመለሱና እቺን አንዴ ኮፒ እናደርጋታለን። እንደነገርኳችሁ 10 ብዛት ነው ሰርክሎችን የምንጠቀመው። 10 ሰርክሎችን ተጠቅመን የአፕል ሎጎን እንሰራለን ማለት ነው። ከዛ ይችኛዋን ሁለተኛዋን ኮፒ ያደርጋችኋትን ሳይዟን ሽፍትን ይዛችሁ ታሳድጓታላችሁ። እንደዚህ ታሳድጉታላችሁ። ፊል ቀለም መሰጠት የለበትም፣ ስትሮክ ብቻ ነው የምንፈልገው። ስለዚህ እዚህ ጋር ገብታችሁ ታጥፉታላችሁ። እንደዚህ ይሆናል ማለት ነው። ከዛ ምንድነው የምናደርገው ሌላ አንድ ሰርክል እንሰራለን፣ አነስ ያለ ሰርክል ማለት ነው። እዚች ውስጥ ትገቡና አነስ ያለች ሽፍትን እያያዛችሁ ነው ሰርክል የምትሰሩት። እንደዚህ አይነት ሰርክል ይዛችሁ ከሰራችሁ በኋላ በዚህ ኮርነር ላይ ታስተጉታላችሁ ማለት ነው። ወደ ፈርስቱ እየተመለሳችሁ ከዛ ይችን የተወሰነ እንደዚህ ከፍ እናረጋታለን። እንደዚህ ከመጣ በኋላ አንድ ኮፒ ያደርገዋለሁ። ይሄንን መልሼ ድጋሚ አልትን እያያዛችሁ ኮፒ ማድረግ ማለት ነው። እዚህኛው ጣት እስኪነካልኝ ድረስ ማለት ነው። እንደዚህ ማስጠጋት ትችላላችሁ። ከዛ ይሄን ከሰራን በኋላ አሁን ስንት ሰርክል ሰራን? 4 ሰርክሎችን ሰራን። 6 ሰርክሎች ይቀሩናል ማለት ነው። ከዛ በኋላ ምንድነው የምናደርገው ሌላ አንድ ሰርክል ደግሞ ከታች በኩል አልትን ይዛችሁ ይችኑ በዚሁ ሳይዝ እንደዚህ ታረጉታላችሁ። እንደዚህ ከታች እዚህ አካባቢ ላይ አፕሉን ቅርጹን ነው እየሰራ ነው ያለነው። ክቦችን በመጠቀም የአፕሉን ቅርጹን መስራት ማለት ነው። ከዛ ደግሞ አንድ በዚህኛው በኩል የአፕሉ የተገመጠውን ፓርት በዚህ በኩል እንዲሰራልኝ ይችኑ አንድ ይሄ ኮፒ አረጋታለሁ። አልትን ይሄ ኮፒ አረጋታለሁ። እንደዚህ አካባቢ ነው ማለት ነው። እንደዚህ አካባቢ ነው ይሄኛው ለመደለስ ነው። ይሄኛው እንደዚህ ካረጋችሁት በኋላ ይሄኛው እንግዲህ ምንድነው የተገመጠው ፓርት ነው። ይሄኛው የተገመጠው ፓርት ነው በዚህ እንደዚህ አይነቱ ማለት ነው። እሺ ይሄን ካረግን ትንንሽ ሰርክሎች ደግሞ እንሰራለን። አነስ አድርገን 3 ከነዚህ የሚያንሱ ሰርክሎች ያስፈልጉናል። ሽፍትን እያያዛችሁ እንደዚህ መስራት። እንደዚህ ከሰራችሁ በኋላ እዚህ ጋር ነው የምናደርገው። ይሄ ወደ ፈርስቱ ትመለሱና እንደዚህ ካረጋችሁ በኋላ ይሄንን በድጋሚ ኮፒ ታረጉታላችሁ። አልትን ይዛችሁ በዚህኛው ሳይድ። እነዚህ እንግዲህ ጋይድ ናቸው አፕሉን ለመስራት የአፕሉን ቅርጽ እንዲመጣልን ማለት ነው። ከዛ አሁንም አንድ ፈልጋለሁ እንደዚህ አይነት አልትን ይዤ ከላይ እዚህ ጋር ደግሞ የአፕሉ ምንድነው ማለት ነው የአፕሉ እቺ ቅጠል ፓርቷ ከላይ ያለችውን ለመስራት እቺኛው ጋይድ እንጠቀማለን እንደ ጋይድ ማለት ነው። ከዛ በኋላ እነዚህን 2 ሰርክሎች ከላይ በመጠቀም ቅጠሉን እንሰራለሁ ማለት ነው። ዘን እቺኛዋን አልትን ይዛችሁ ኮፒ ይሄኛው ፓርት አልትን ይዛችሁ እዚህ አካባቢ ከላይ ታስቀምጡታላችሁ። ይሄንን ከፍ ላድርገው ነው ወደ ላይ። እንደዚህ ካረጋችሁት በኋላ ምንድነው የምታረጉት አንድ ደግሞ እንደዚህ በተመሳሳይ ኮፒ ታረጋላችሁ ማለት ነው። አልት ይዛችሁ አልትን ይዘን እቺኛዋን እንደዚህ
አሬንጅ ካረጋችሁት በኋላ ምንድነው የምታደርጉት? ቀለም መሙላት ነው ማለት ነው። ስለዚህ ቀለም ለመሙላት እዚህ ላይፍ ፔን በኬት ብላችሁ እዚህ ውስጥ ትገቡና ክሊክ አድርጋችሁ የምትፈልጉት ፓርት ላይ ክሊክ ማድረግ ነው። እሱን ለማድረግ ቀለም ኪቦርዳችሁን ኔክስት እያላችሁ አሮ ኪ በመጠቀም የፈለጋችሁትን ቀለም ትመርጣላችሁ ማለት ነው። ስለዚህ እኔ በጥቁር ነው መሙላት የምፈልገው። ጥቁሯ መሃል ላይ ስትመጣልኝ ክሊክ አደርጋለሁ ማለት ነው። እሱን ለማድረግ መጀመሪያ ምንድነው የምታደርጉት? ይሄ ሙሉ ሰሌክት መሆን አለበት። ሰሌክት ለማድረግ ፈርስት ቱላችሁ ውስጥ ተመለሱና ይሄን እንደዚህ ሰሌክት ታደርጉታላችሁ። ሰሌክት ካደረጋችሁ በኋላ እዚች ላይፍ ፔንት በኬት ቱላችሁ ውስጥ እሷን ክሊክ አድርጋችሁ በምትፈልጉት እኔ በጥቁር ነው የምሞላው። ጥቁር መሃል ላይ መጥቶልኛል። ክሊክ ማድረግ ነው። እንደዚህ ቅጠሉን እንደዚህ ሞላውት ማለት ነው። በቀላሉ እንደዚህ የምትፈልጉትን እየመረጣችሁ ክሊክ ማድረግ ነው። ዘን እንደምታዩት አፕል ቅርጿን ሰራዋት ማለት ነው። አፕሏ መጣችልኝ ማለት ነው። ቀለም ጥቁር ሞላውት። ሰርክልን ብቻ በመጠቀም አፕሉን ሰራ ነው ማለት ነው። እንግዲህ አብዛኛው ፕሮፌሽናል ሎጎዎች የሚሰሩት በሰርክል ነው ማለት ነው። ሰርክሉ ሜጀርድ ተደርጎ የራሱ የሆነ ዳይሜንሽን ሜጀርድ የተደረገ ቫልዩዎች አሉት። እኔ ሲምፕሊ ድራግ እያረኩ ስለሰራሁት ነው እንጂ እያንዳንዱ ሰርክሎች ብታያቸው ሜጀርድ ናቸው። ሜጀርድ ተደርገው በቀላሉ ሲምፕሊ ሎጎ ይሰራል ማለት ነው። እንግዲህ አብዛኛው ፕሮፌሽናል ሎጎ የሚሰራው በሰርክል ነው ማለት ነው። ስለዚህ እናንተ ብዙ አይነት ሎጎዎች አሉ፣ ፕራክቲስ እያደረጋችሁ መስራት ነው ማለት ነው። ስለዚህ ከሰራን ምንድነው እነዚህ ሰርክሎቹ መጥፋት አለባቸው። አፕሉ ቅርጽ ብቻ ነው መቅረት ያለበት። ስለዚህ እሱን ለማድረግ ምንድነው የምታደርጉት? ኦብጀክት ውስጥ ግቡና ኤክስፓንድ ትሉታላችሁ። ኦኬ ብላችሁ እቺኛዋን ክሊክ ካረጋችሁ በኋላ ኪቦርዳችሁ ላይ ዲሊት ማድረግ ነው። ስለዚህ ዲሊት ስታደርጉት እንደዚህ አፕሏ ብቻ ትቀራለች ማለት ነው። ስለዚህ ለዛሬ የያዝነው ቪዲዮ ይሄን ይመስላል። ሰብስክራይብ ማድረግ እንዳረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ። ቻው።